በእንግሊዝም ሆነ በአውሮፓ ውብና ማራኪ ለአይን የሚያስደስቱና የሚያጓጉ ጨዋታችን ከሰጡን ክለቦች መካከል አንዱ የሆነው አርሰናል የዛሬ ጉዳያችን ይሆናል። አርሰናል ከፉልሃም ጋር የተለያዩ ክስተቶች ተከስተዋል የምናወራ ይሆናል። አርሰናል እንደ ባርሴሎና ስንል እንጠይቃለን። አብራችሁን እንድትሆኑ እጅግ እንጋብዛችኋለን። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑና ከኛ ጋር እግር ኳስን በተለየ ዳይሜንሽን በላቀ እይታ እንድናይ ስንል ለመግለጽ እንወዳለን። አድማጮቻችን ከኛ ጋር ቆዩ፣ ተመልሰን እንመጣለን። የትላንቱን ጨዋታ በማየት እንጀምራለን። አርሰናል ከፉልሃም ጋር ከዚህ በፊት ተጫውተው አንድ አቻ ተለያይተዋል። ፉልሃም በፕሪሚየር ሊግ ውስጥ ጠንካራ ተጋጣሚ ከሚባሉ ክለቦች ውስጥ አንዱ ነው። እንደሚታወቀው ከዚህም በፊት ነጥብ አስጥሎታል አርሰናልን። ነገር ግን የትላንቱ ጨዋታ ገና እንደጀመረ በመጀመሪያው ግማሽ ላይ ፍጹም የሆነ የአርሰናል የበላይነት ነው ያለው። በቃ ፍጹም ምንም የሚካር ነገር አይደለም። ከዚህም በፊት ፉልሃም ኳስ ተጫውተው የሚያውቅ አይመስልም። ፍጹም የበላይነት ነበረ። እንደውም ከአስቶን ቪላው ጨዋታ ጋር ኮፒ ፔስት ይመስላል። አርሰናል ከአስቶን ቪላ ጋር ነጥብ ሁለታቻ የተለያየበት ጨዋታ የመጀመሪያው ግማሽ እንዲህ ነበረ። ተመሳሳይ ነው። አስቶን ቪላን የሚያክል ክለብ የኡና ኤምሬ ቡድን በአውሮፓ ሻምፒዮንስ ሊግ በእንደዚህ አይነት ግስጋሴ እየሄደ ያለ ቡድን ራስ ምታት የሆነ ሊቨርፑልን ነጥብ ያስጣለ። ሊቨርፑልን ነጥብ ካስጣሉ ሁለት ክለቦች ውስጥ አንዱ የሆነ ትልቅ ክለብ ነው አስቶን ቪላ። ከአስቶን ቪላ ጋር ሲጫወት አርሰናል ልክ እንደዚሁ ተመሳሳይ ነበር። በመጀመሪያው ግማሽ ላይ አስቶን ቪላ ሜዳ ውስጥ አልነበረም ጭራሹ። መጨረሻ ላይ በመጨረሻዎቹ ደቂቃ በተሰሩ ሁለት ስህተቶች ነው ጎል የገባበት። ትላንትም እንደዚሁ አንድ ጎል ያገባው ፉልሃም እንደዚሁ ነው። ያርሰናል ችግር ይሄ ነው። እሺ ወደሱ እንመጣለን። የትላንቱን ጨዋታ በደንብ የሚያብራራልን አንድ ነገር ብነግራችሁ የፉልሃሙ አሰልጣኝ የነበረው ሪአክሽን በጣም እጅግ የሚደንቅ ነበር። አድማጮቻችን እኔ እንደ ሐውልት የቆመ ሰው ያየሁት የዛን ቀን ነው፣ ትላንትና ነው። ለረጅም ሰዓት ተመስጦ ምንም በቃ ኤክስፕረስ ማድረግ አልቻለም። በቃ በአርሰናል የመበለጣቸውን ነገር ወይም ግራ የመጋባቱን አሰልጣኙ ግራ የመጋባቱን ነገር ለረጅም ሰዓት ቆመ ወገቤን ይዞ በሐሳብ ተወጧል። ሐውልት ነው የሚመስለው፣ የቆመ ሐውልት እንጂ ሰው አይመስል። ምንም እንቅስቃሴ የለውም። ረጅም ሰዓት ካሜራው እሱ ላይ ነበር፣ እያየሁት ነበር እንደ ስታቱ። ይሄ አንድ ኮሜንታተር የሮናልዶን ጎል ያቺን አይኮኒክ ቅጣት ምት በሚያስቆጥርበት ጊዜ 90 ላይ ማንም ሊመልሰው የማይችል ቅጣት ምት ታስተውሱታላችሁ። የዛን ቅጣት ምት ኮሜንታተሩ ሲገልጸው ነው በረኛው እንደ ሐውልት ቆመ፣ ምንም ማድረግ ስለማይችል በቃ መቆም ብቻ ነው ያለው አማራጭ የሚለውን አገላለጽ አስታወሰኝ። በቃ አንድ ሰው ምንም ማድረግ ሳይችል ሲቀር እንደ ሐውልት ይቆማል የሚለውን በድጋሚ ትላንትና ነው ያወቁት። አሰልጣኙ በጣም በሚያስገርም ሁኔታ ሪአክሽኑ ማለት ስሜቱን ሲገልጥበት የነበረው መንገድ በቃ ቆሞ መፍዘዝ ነው። የለም ረጅም ሰዓት ቆሞ ግራ ገብቶታል። አይታችሁት ከሆነ አድማጮቻችን ፍጹም የሆነ የበላይነት ነበር። በተለይ በመጀመሪያው ግማሽማ እኔ ስንት ለስንት ያሸንፋል ብዬ ነበር ስጠብቅ የነበረው እንጂ አርሰናል እንደሚያሸንፍ ጨዋታውን እንደተቆጣጠረው ያስታውቃል። ከዛ በተጨማሪ ከዚህ በፊት እንዳልኳችሁ የአርሰናል እግር ኳስ አጨዋወት በጣም ሳቢና ማራኪ ነው። ማንም ሰው ከአርሰናል ተጫዋቾች እግር ስር ኳስ ነጥቆ ኳስን እንደፈለገ መቆጣጠር አይችልም፣ እድልም አይሰጠውም። አርሰናል በጣም ድንቅ የሆነ ማራኪ የሆነ አጨዋወት የሚጫወት ቡድን ነው። በእውነት አርሰናል አንድ እድል የሚፈጥር ተጫዋች በማጣቱ ነው እንጂ ልክ ከዚህ በፊት እንደተነተንኩላችሁ እንደ ቡካዮ ሳካ አይነት
በራሱ ጭንቅላት ኳስ መፍጠር የሚችል ክሬቲቭ ተጫዋች አትሊስት አንድ አጣ እንጂ እኔ አርሰናል ኮምፕሊት የሆነ ቡድን ነው ብዬ አፌን ሞልቼ የምናገርለት ቡድን ነው። የትኛውም ክለብ እንደሱ አይነት ኮምፕሊት የሆነ አዝናኝ ጨዋታ የሚጫወት ቡድን እኔ አይቼ አላቅም በእኔ እይታ። አንዳንድ ጊዜ እግር ኳስ ላይ ቻንስም ያስፈልጋል። ምናልባት የቻንስ የእድልም ችግር ያለበት ቡድን ነው አርሰናል ብዙ ጊዜ በእድል ባናሳበብም ማለት ነው። ግን እድል ትልቅ ሮል አለው በነገራችን ላይ እግር ኳስ ላይ ብዙ ችላ የሚባል ነገር ነው። ግን እድል በጣም ትልቅ አንዱ ፋክተር ነው። የአብዛኛው ተጫዋቾች ብቃታቸው በጥሩ ሁኔታ ላይ ነበር። ማርቲኔሊ ጥሩ ሁኔታ ላይ ነበር፣ ኳሶችን ሲያባክን ነበር አይታችኋል። ነገር ግን ፉልሃም ተከትሎ የገባው ስትራቴጂ ምንድነው? አሁንም አርሰናልን በመከላከል ማስቆም ነው እንደተለመደው ማለት ነው። የአርሰናል የትልቅነቱ ምልክት አንዱ እስካሁን በገባበት ጨዋታ ሁሉ አብዛኛው ክለብ አርሰናልን በመከላከል ለማስቆም ነው ጥረት የሚያደርገው። በካውንተር አታክ ነው። የሆነ እድል ሲገኝ በካውንተር አታክ ሄዶ ማሸነፍ ነው ወይም ደግሞ አቻ መውጣት ነጥብ ተጋርቶ መውጣት ነው እንጂ አርሰናልን ደፍሮ የሚገጥም ቡድን የለም። ይሄ እኮ ትልቅነቱን ነው የሚያመለክተው። በነገራችን ላይ አድማጮቻችን በምን አይነት ፎርሙላ እንደተገነባ ነው ቲሙ። የሚገርም ስኳድ፣ የሚገርም ቲም። የትኛውም ተጋጣሚ ሲመጣ ከአርሰናል ጋር ሲጋጠም የሚፈራው መከላከልን የሚመርጥ ማንም ኳስ ይዞ ከአርሰናል ጋር ጊዜውን መፍጀት የሚፈልግ አሰልጣኝም ተጫዋችም ያለ አይመስለኝም። የኖቲንግሃም ፎረስት እኮ ተከላካይ ሲናገር በጣም የሚከብደን አርሰናል ነው አለ። አርሰናል ነው የሚከብደን። ሊቨርፑል እንደ ባስኬትቦል በሁለት ቅብብል ይመጣል ወደ ግብ ክልላችን። ማንቸስተር ሲቲም ቢሆን ኳስን ይቆጣጠራል፣ እውነት ነው። ግን ትንሽ እረፍት ይሰጠናል። ኳስን ይይዛል ግን እረፍት ይሰጠናል። ግን እድል ሲገኝ ግን ኦፖርቹኒቲ መጠቀም ይችላል፣ እውነት ነው። ማንቸስተር ሲቲ እንደዛ አይነት ቡድን ነው። አርሰናል ግን ዘሆል እያንዳንዷ ኳስ ዘሆል እያንዳንዷ ቅብብሎሽ መከራችንን ነው የምታበዘው። አንድ ተጫዋች ማርክ ማድረግ አንችልም። እንቅስቃሴያቸው፣ ፍጥነታቸው፣ ፖዚሽን የሚቀያየሩበት መንገድ ፍሎው በጣም ከአእምሯችን በላይ ነው። ፍጥነቱ ልንቆጣጠረው አንችልም። ስለዚህ ስራችንን ነው የሚያበዛብን አርሰናል። ከባዱ ተጋጣሚ፣ ከባዱ ቡድን አርሰናል ነው በማለት ገልጿል የኖቲንግሃም ፎረስቱ። ሊቨርፑል አይደለም፣ ማንቸስተር ሲቲ አይደለም፣ የትኛውም ተጫዋች የትኛውም ክለብ አይደለም። አርሰናል ውስጥ መቼስ ከማርቲኔሊ እግር ላይ ኳስ መቀማት የማይታሰብ ነው። የእንግሊዝ ፕሪሚየር ሊጉ ሜሲ ብየዋለሁ እኮ እኔ። ያው በውጤት ቢለያዩም አውትካማቸው ቢለያይም ግን ኳስን እግር ስር በማቆየት ድሪብል በማድረግ ግን እኔ ማርቲኔሊን ኳስ ሲቀማ እኔ በቃ ግራ ይገባ። እንዴት ተቀማ ነው የምትሉት? ኳስ በፍጹም የማይቀማ ነው። በዛ ላይ ደግሞ ከፍተኛ የሆነ ፔስ አለው። በጣም የሚገርም ፔስ አለው። ፈጣን ተጫዋች ነው። ኳስን እየገፋ በፍጥነት መሄድ ይችላል። ለአርሰናል መልሶ ማጥቃት እንቅስቃሴ በጣም አሪፍ ነው። የማርቲኔሊን ብቃት እንዳና ያረገን አንዱ ችግር ክለቦች ዲፌንሲቭ የሆነ አጫወት ስለሚጫወቱ የማርቲኔሊን ሮል በደንብ ልናየው አልቻልንም። አድማጮቻችን በነገራችን ላይ የማርቲኔሊን ሮል ማየት የምንችለው ኳስን መሰረት አድርጎ የሚጫወት ተጫዋች አርሰናልን ሲገጥመው የዛን ጊዜ በፍጥነት ወደ ጎል በአይን ቅጽበት ሲደርስ ማርቲኔሊ ለካ እንደዚህ አይነት ሮል አለው ብለን እናመሰግነው ነበር። እንዳለመታደል ሆኖ ግን ይሄ ልጅ ብቃቱን እንዳያሳይ ያደረገው ሁሉም ወይም ደግሞ አብዛኛው ክለቦች ከአርሰናል ጋር በሚጫወቱበት ጊዜ እዛው ጎል ክልላቸው ስለሆኑ በቀስታ ነው ኳሱን አርሰናል ራሱ ኳሱን እየተቀባበለ እዛው ሜዳቸው ላይ ነው የሚከርመው እንጂ ወደፊት የሚያስኬድ የሚያስሮጥ ድሪብል የሚፈልግ እንቅስቃሴ የለም። ድንገት የሆነች ጠባብ ቦታ ላይ ፓስ ፈልጎ ወይ ማግባት ወይ የ9 ቁጥር ሚና ነው ወይ በቴስታ ወይ በሆነ ነገር እንደዚህ አይነት መካኒዝም ነው እንጂ የሚፈልጉት አርሰናሎች ስለሚፈልጉ ወይም ደግሞ የሚያስፈልገው ምሱ ስለሆነ 11ዱን ተጫዋች አጥር እንደ አጥሩን አጥሮ ጎሉን እንደ አጥሮ እየተጫወተ ሌላ ታለንት የድሪብሊንግ ስኪል ምናም ማምጣት አይቻልም። የሆነ ዘዴ ተጠቅሞ ጎል ማግባት ነው በቃ። ወይ ቴስታ ወይ ታፒን ማግባት ነው የ9 ቁጥሩ ሮል የሚፈልገው። ለዚህ ነው ለአርሰናል
ማርቲኔሊም የተጎዳው በዚህ ምክንያት ነው እንጂ ጨዋታን መሰረት ያደረገ ክለብ ሲጫወት ማርቲኔሊን እኮ አይተነዋል አይደል እንዴ? በመልሶ ማጥቃት ከማንቸስተር ሲቲ ጋር ማንቸስተር ሲቲ ጨዋታ መሰረት አድርጎ አርሰናልን የገጠመው አንዱ ቡድን ነው። በዛ ጊዜ ማርቲኔሊን አይተነዋል። ኳሱን ይዞ በፍጥነት እንዴት ወደ ጎል እንደደረሰ ለካይ ሃቨርትዝ በምን አይነት ጥሩ እይታ ኳሱን እንደሰጠው ከዛም ካይ ሃቨርትዝ ወደ ጎል ቀየረው። ዩሲ የዛን ጨዋታ ላይ አንዱ ጎል ተቆጡት ተጫዋቾች መካከል አንዱ ነው። ይረዳዋል። ማርቲኔሊን እንዳነ ያደረገን አርሰናል በጣም ከመፈራቱ የተነሳ ዲፌንሲቭ አጫዋት ይዘው ተጫዋቹ ክለቦች ስለሚጋጠሙት የማርቲኔሊ ሮል ብዙም አይታወቅም። ከማርቲኔሊ ይልቅ የ9 ቁጥር አለመኖር ነው የሚታወቀው የሚሰማን። 9 ቁጥር እንደጎደለ ነው ፊልም እናደርገው። ምክንያቱም ድሪብል የሚፈልግ ፍጥነት የሚፈልግ ተጫዋቾችን ማለፍ የሚፈልግ አይነት አጫዋወት ኤክስፔክት አናደርግም። ምክንያቱም ማን ግብ ክልሉን ይሰብርልናል ፊት ለፊት ስላሉ ማለት ነው። እየተያዩ በትይዩ እኮ ነው እየተሻሹ እኮ ነው ያሉት ተጫዋቾቹ። ምንም ርቀትም የለም የሚያስሮጥ ነገርም የለም። እዛው ኳሱ አካባቢ ነው ያሉት። የሆነች ቴክኒክ ነው እንጂ የሚፈለገው የማርቲኔሊን ሮል የሚጠይቅ አጫዋወት ብዙም ስላላጋጠመ ነው። ሲገጥም ግን በማንቸስተር ሲቲ ጨዋታ አይተናል እንዴት ሮል እንዳለው። ብዙ ጊዜ ተጫዋቾች እሱን እየረገሙት አያስፈልገንም ሲሉ ትሰማለሁ። ይሄ እግር ኳስን በደንብ ያለ መረዳት ይመስለኛል። ጥሩ ነበር ማርቲኔሊ፣ በጥሩ ብቃት ነበር ማድረግ የቻለውን ሁሉ አድርጓል። ትላንትና ለቡካዮ ሳካ ጎል መቆጠር የሱ ድርሻ ትልቅ ኦልሞስት የሱ ጎል ነው ማለት ይቻላል። ሳካ ያለቀ ኳስ ነው ያስቆጠረው። ተጫዋቾቹም በምን አይነት ፍጥነት በመካከላቸው ሾልኮ እንዳለፈ አይታቸዋል። ኳስ በፍጹም አይቀማም ማርቲኔሊ። ኳስ በፍጹም ከግሩ አንዴ ነው ትላንት ራሱ አንዴ ምናምን ነው የተቀማው በጨዋታው። በጥሩ ቁመና ላይ ነበር። ብዙ ኳሶችን ክሮስ እያደረገ ነበር። ያለው አማራጭ ክሮስ ማድረግ ነው። እንዳልኳችሁ ዲፌንሲቭ የሆነ አጫወት ለሚከተል ቡድን የ9 ቁጥር ሚና የሚያስፈልገው ለዚህ ነው። ክሮስ የተደረገለትን ኳስ ማስቆጠር፣ ድሪብል ያደርጋል፣ ይመጣል፣ በተቻለው መጠን ያሻማል። ማርቲኔሊ ሮሎ ይሄን ነበር። በመሀል ግን ሰንጥቆ በማለፍ ትላንትና የሆነች ያገኛትን አጋጣሚ በፍጥነት በማለፍ ማለት ነው በተጫዋቾች መሀል በማለፍ የሆነ ተአምር መስራት ችሏል። ሳካ ማስቆጥሮታል። ሊባክን የነበረበትን ጥረቱ ሊባክን ነበረ፣ ሳካ ግን አትርፎታል። ጥሩ እንቅስቃሴ ሲያደርግ ነበር ማርቲኔሊ። ብዙ ትችቶችን እሱ ላይ እየሰማው ስለሆነ ነው። በጣም ትልቅ ሮል ያለው ተጫዋች ነው፣ መዘንጋት የለብንም ለማለት ነው። አብዛኞቹ የነ ቶማስ ፓርቴ ያው የሚታወቅ ነው። ስለ ቶማስ ፓርቴ ሌላ ፕሮግራም ነው የምንሰራለት። ምንም ያልታወቀበት ያልተነገረለት በጣም ድንቅ ተጫዋች ነው። ሌላ ፕሮግራም ያስፈልገዋል እርሱ። ተከላካዮቹ በጥሩ ብቃት ላይ ነበሩ። ጀስቲን ቲምበርሊን በቃ ምንም በጣም በቃ የሚገርም ተጫዋች ነው። በጣም ኮምፕሊት ነው። ምንም ስለሱ የሚወራው ነገር የለም። የእርሱ መጎዳት አርሰናልን በጣም ይጎዳዋል። ክፍተት ፈጥሮም ነበር ትላንት እሱ ከወጣ በኋላ። እሱንም ሌላ ጊዜ የምናየው ነው። ነገር ግን የሚገርም ምሽት ነበር። ስለ ሳካ ስናወራ በጣም በጉጉት ሲጠበቅ የነበረው ደግሞ የሳካ መመለስ ነበረ። እንደሚታወቀው የአርሰናል ደጋፊዎች ሳካን በጣም ይወዱታል። የሱ መመለስ በጣም ይጠበቃል። በአርሰናል ደጋፊዎች ብቻ ሳይሆን በመላው በዓለም ላይ ባሉ ጋዜጠኞች፣ የስፖርት ቤተሰቦች፣ ስፖርትን በሚወዱ ዘንድ ሁሉ የሚጠበቅ ክስተት ነበር። ሳካ ባይዘዌይ ወርልድ ክላስ የሆነ ተጫዋች ነው። አንድ ክለብ ውስጥ እንደዚህ ራሱን እንዲናፈቅ፣ እንዲወደድ፣ እንዲፈለግ የሱ መምጣት እንደዚህ ጉጉት እንዲሆን እስኪሆን ድረስ ራሱን የገነባ ጥሩ ካሪየር ያለው ተጫዋች ነው። በእንደዚህ ደረጃ የሚፈለጉ ተጫዋቾች በዓለም ላይ ጥቂት ናቸው አይደለ? እንደነ ሜሲ የነ ሮናልዶ መጎዳት አለ። በቃ እንደዚህ በጉጉት የሚጠበቅ የአንድን ክለብስ ፐርፎርማንስ ሲግኒፊካንትሊ ቼንጅ የሚያደርጉ ተጫዋቾች በዚህ ደረጃ በቃ በእንደዚህ አይነት ክላስ ውስጥ ያለ ተጫዋች ነው። የባላንዶር ሌቭል ተጫዋች ነው ባይዘዌይ ሳካ።
በዚህ ዓመት ሊያነሳ ይችል ነበር ባይጎዳ ኖሮ። ነገር ግን ይሄ ሁሉ ነገር እንደተጠበቀ ሆኖ ግን ኦ ማይ ጋድ ትላንትና የአርሰናል ደጋፊዎች በስቴዲየም ውስጥ ያደረጉለት ጩኸት ግን በጣም ልብ የሚነካ ነበር። ሳካን የተቀበሉበት መንገድ በጣም ስሜትን የሚያሞቅ ነው። ምን ያህል እንደሚወደድ ምን ያህል እንደሚናፈቅ የሚያሳይ ነው። በስቴዲየም ውስጥ ተጫዋች ደጋፊዎች ጽሁፍ ዌልካም ባክ ሳካ የሚል ህጻናቶች ይዘው ጽሁፍ አሰርተው ፖስተር አሰርተው ተጫዋቹ ገና በማሟሟቅ ላይ ሳለ ነበር ስቴዲየሙ በሙሉ በመነቃቃት ላይ ነበር። በቃ እሱን የተቀበሉበት መንገድ አርቴታም እንደተናገረው ተጫዋቹ በዚህን ያክል መወደዱ የሚያሳይ ነው ደጋፊዎች ያደረጉለት ነገር እና ይህም ደስ ይላል እና ቃለን ሁላችን ምን ያህል ተወዳጅ እንደሆነ ነው ያለው። በጣም ድንቅ አቀባበል ነው ያደረጉለት። ለሶስት ወር የራቅ አይደለም የሚመስለው፣ ለብዙ አመታት ጠፍቶ የመጣ ነው የሚመስለው። በጣም ድንቅ ነበር። እንደገባም እንግዲህ እሱም ላይ ስሜታዊነት ይታይበት ነበረ። በጣም እኔ እንደውም በጣም ሞቅ ስላለው ብዙ ስህተቶችን እንዳይሰራ በቃ እንደሚጠበቀው እንዳይሆን እያልኩ ነበር። አንዳንዴ ይገጥማል በሚል ነው፣ ዝም ብሎ ተራ ግምት ነው። ግን ትላንትና ደግሞ ደስ የሚለው ጎል አስቆጥሮላቸዋል። የማሸነፊያውን ጎል ያስቆጠረው እሱ ነው። 2-1 ያሸነፉት። ሁለተኛው ጎል ባይቆጠር አቻ ይሆኑ ነበር ማለት ነው። በጣም ደስ የሚል ክስተት ነበር ለአርሰናል ቤተሰቦች። ሳካ የአርሰናል ቁልፍ ተጫዋች። እንደውም ብዙ ጊዜ ደጋፊዎች እኮ አርሰናል ዋንጫ ከሚበላና አርሰናል ዋንጫ በልቶ ሳካ ከሚወጣና አርሰናል ዋንጫ በልቶ ሳይበላ ሳካ ከሚቀር ተብሎ ሲጠየቁ ብዙ ደጋፊዎች አንድ ኢንተርቪው ላይ አይቻለሁ የሳካን መቆየት ይመርጣሉ። አንዳንዶቹ ደግሞ ረጅም ሰዓት ዝም ብለው ያሰላስላሉ ዋንጫ እንኳን ቢመርጡ። በዚህን ያክል ነው እንግዲህ አርሰናል ለዋንጫ ምን ያህል የተራበ ቡድን እንደሆነ እናውቃለን። ግን ሳካን ማጣት ሳካን ከዋንጫ እኩል ነው የሚያዩት። በጣም የሚወደድ ተጫዋች ነው። እንደዚህ አይነት መወደድ መገንባት በአንድ ክለብ ውስጥ በጣም ጥቂት ነው፣ አይገኝም። ሄንሪ እንደዚህ ሊወደድ ይችላል በአርሰናል ቤት ውስጥ። ከነ ሄንሪ ቀጥሎ በአንድ ክለብ ውስጥ እንደዚህ የሚወደድ ተጫዋች እኔ እንደ ሳካ ዋንጫ እንኳን አላስገኘላቸውም፣ ግን በጣም የሚወደድ ተጫዋች ነው። እንደዚህ አይነት ስኬት ማግኘት በጣም በጣም ከባድ ነው። የአርሰናል የምን ጊዜውም ልጅ ይሆናል ብለን እንጠብቃለን። ግን ለአርሰናል ደጋፊዎች ልዩ ስሜት የሚሰጣቸው ልጅ መሆኑ በጣም በጣም አስገራሚ ምሽት ነበረ። ለሱ የነበረው አቀባበል በጣም ድንቅ ነበረ። ተጫዋቾችም በጣም ደስተኛ ነበሩ እሱ በመመለሱ። የጁሊያን ቲምበር ትላንትና ከጉዳት በኋላ በመውጣቱ ምክንያት የአርሰናል የቀኝ ክፍል የመከላከሉ ክፍል ትንሽ ክፍተት እንደነበረበት ለማየት ይችላል። ቲምበር በቻለ አቅም ሞክሯል። ከመጀመሪያውም ጀምሮ ጉዳት መጀመሪያው ሀፍ ላይ ጉዳት ከገጠመው ጊዜ ጀምሮ ለመውጣት ፈልጎ ነበር። እንደምንም ሞክሮ ግን ቆይቷል። መጨረሻ ላይ አልቻለም፣ ወጥቷል። እንግዲህ የሱን አለመኖር ምናልባት ቤን ዋይት ከሆነ ሊተካው ይችላል። ግን ቤን ዋይት ሙሉ በሙሉ ቲምበርን ሊተካው አይችልም። ግን የተሻለው አማራጭ እሱ ነው። ቢያንስ እንኳን እንዳይከፋ አርሰናል ጥሩ ደጀን አለው ተብሎ ይታሰባል። ምንም እንኳን እሱም ባይተካውም እሱም ባይተካ ተጫዋች ነው። የማጋሌሽም ጉዳት እንግዲህ ሁለቱም እንግዲህ ወሳኝ ተጫዋች ከመሆናቸው አንጻር አሳሳቢ ነው የሚሆነው። ከፊታቸው ከባድ ጨዋታ አለ የሪያል ማድሪድ። እንግዲህ አዳዲስ ምን ያህል ጉዳታቸው ምን ያህል እንደሆነና ለምን ያህል ጊዜ እንደሚያከርማቸው በቀጣይ ደግሞ አይተን የምንመለስ ይሆናል። ነገር ግን አሳሳቢ ነው ለአርሰናል። የደስታም መልሶ ደግሞ ሌላ ዱብዳ ደግሞ የወረደበት ቀን ሆኗል። አርሰናል በጉዳት የተረገመበት አመት ነው እንዴ ይሄ አመት? ተመለሱልን የተጎዱብን ሲባል ሌላ ደግሞ ወሳኝ ተጫዋች አጥቂ ተጎዳ ሲባል ተከላካይ አለ ሲባል እየተጨነቁ ድጋሚ አጥቂዎቹ ተመለሱ ሲባል ደግሞ የተከላካይ ችግር ሊፈጠር ነው ወይ በአርሰናል ቤት ውስጥ? ሌላ እስቲ የምናየውና የምንጠብቀው ይሆናል። አርሰናል
እንደ ባርሴሎና የሚለውን ሀሳብ ደግሞ የምናወራበት ጊዜ ይሆናል። አድማጮቻችን ማንም ሰው እንደሚያውቀው እንግዲህ በእንግሊዝ ፕሪሚየር ሊግ ውስጥ ካሉ ክለቦች ስኬታማ አይደለም ወይም ደግሞ ትልቅ ከሚባሉ ክለቦች ውስጥ ስኬታማ አይደለም ተብሎ ባለፉት 20 ዓመታቶች ውስጥ ከሚጠቀሱት ክለቦች ውስጥ ጥቀሱ ቢባል አርሰናልን ይላሉ። አርሰናል ደግሞ ምን ዋንጫ ይበላ መባሉ ማይቀር ነው፣ የተለመደ ነገር ነው። አርሰናልና ዋንጫ ሁሌም እንደተቀለደባቸው ነው። ነገር ግን ተመሳሳይ ሰዎችን ማን ነው አትራክቲቭ የሆነ ጨዋታ የሚጫወተው ለአይን የሚማርክ ደስ የሚል ጨዋታ የሚጫወተው ቡድን የቱ ነው ብትሏቸው ደግሞ እነዚህ ሰዎች አሁንም ወደ ሌላ ክለብ አይጠቁማቸውም። መልሱ አጭር ነው፣ አርሰናል። የታወቀ ነው። አርሰናል ከአርሴን ቬንገር መምጣት ጀምሮ እስካሁን ድረስ በድንቅ በሆነ የኳስ ፍልስፍናው የኳስ ታክቲኩ የሚታወቅ የእግር ኳስ ክለብ ነው። አርሰናልና ጨዋታ አይነጣጠሉም። አርሰናልና ውጤት ግን ተነጣጥለው ቆይተዋል። የሚኬል አርቴታ መምጣት የአርሰናልን ቡድን የዋንጫ ቡድን ማድረጉ ጥርጥር የለውም። አርሰናል ድሮ ከነበረበት አቋም በእጅጉ የተሻለ ነው። የማንቸስተር ሲቲ ትልቅነት ባይሆን ኖሮ ባለፉት 2 ዓመታት ዋንጫውን የሚበላ ቡድን ነበር። ዘንድሮም ደግሞ ባጋጠሙት ትናንሽ ስህተቶች ምክንያት ነው እንጂ የዋንጫ ቡድን ነው። ትልቅ ቡድን ሰርቷል ሚኬል አርቴታ። ነገር ግን ብዙ ተጫዋቾች ነቲዮ ያልኩትን ጨምሮ የአርሰናል የፕሌይ ስታይል እየተበላሸ ነው። አርሰናል የሚታወቅበት ጨዋታን መሰረት ያደረገ አጨዋወት እየቀረ ነው። ይህን ካልቸር እንዳያጣ ደግሞ ያስፈራል። አርሰናል በሚታወቅበት ጨዋታ ቢቀጥል ጥሩ ነው ብለዋል፣ ተናግረዋል። ሚኬል አርቴታ ምናልባት መከላከሉ ላይ ትኩረት አድርጓል። ይህንንም አፕዴት በማድረግ ነው እንጂ ከዚህ በፊት መጀመሪያ እሱ ጨዋታ ላይ መሰረት ያደረገ ነበር። ያ ማለት ግን አንድ ቡድን ለዋንጫ ሲፎካከር ዲፌንሲቭ ወይም ደግሞ የመከላከል አቅሙን ማሳደጉ ዋንጫን ስለሚያስገኝለት ነው። አሁን በዘመናዊ እግር ኳስ የእግር ኳስ ፍልስፍና ጨዋታን መሰረት ያደረገ ማራኪ ጨዋታ የሚባሉ ህጎች እየተቀየሩ ነው። ሁሉም ነገር ቀመር ሆኗል። ማሸነፍን መሰረት ያደረገ ነው። እግር ኳስ እንደውም እየተበላሸ ነው እየተባለ ይታማል። ለምሳሌ እግር ኳስን አበላሽቶታል ከሚባሉት አሰልጣኞች መካከል አንዱ ፔፕ ጋርዲዮላ እና ሞሪኒዮም እንግዲህ እግር ኳስን አበላሽቶታል ተብሎ ከሚተች አሰልጣኝ መካከል አንዱ ነው። ጆዜ ሞሪኒዮ መከላከልን መሰረት ያደረገ በመከላከሉ የሚታወቅ ነው፣ ግን ብዙ ስኬቶችን ያገኘ አሰልጣኝ ነው። ነገር ግን ምንም አይነት ውብ የሆነ ጨዋታ አይሰጠንም። ልክ እንደዚሁ የእግር ኳስ በፍልስፍና ብቻ የተሞላ መሆኑ የተጫዋቾችን የኢንዲቪጁዋል ብቃት ስለማያሳየን የድሮ ማራኪ ጨዋታዎችን ላናገኝ እንችላለን ተብሎ ይታመናል። የነ ሮናልዶ ናዛሪዮ ኢንዲቪጁዋል ብቃት ኳስን እንድንወድ ያደርጋል። የነ ጎቾ የነ ሜሲ እንኳን ባለፈውና በሆኑ ዘመን መካከል ያሉ ናቸው። እግር ኳስ ቀመር በነበረበትም ሰዓት ፎርሙላ በበዛበትም ሰዓት የራሳቸውን ቴክኒክ ተጠቅመው ምን ያህል ድንቅ ኳስ እንዳሳዩን ይታወቃል። ተጫዋቾችን እንደዚህ ሱፕረስ ያደርጋል ተብሎ ይታማል። እግር ኳስም እየተበላሸ ነው። አይታችሁ እንደሆነ አሁን በዚህ ዘመን የእግር ኳስ ተጫዋቾቹ ራሱ ስታያቸው የሆነ የፊትነስ ተወዳዳሪ ነው የሚመስሉት። በጣም ግዙፍ ናቸው። ከዚህ በፊት በነበሩ ጨዋታዎች እኮ ጥቁሮች እንኳን ቢሆኑ ያን ያህል ግዙፍ አይደሉም እኮ። ቀጠን ያሉ ሰውነታቸው የተስተካከለ አትሌቲክ ናቸው። ኳስ ተጫዋች እንደሆነ ያስታውቃል። አሁን በጣም ግዙፍ የሆኑ ተጫዋቾች አሉ። ታፋቸው በጣም የ100 ሜትር ሯጭ የሚመስሉ ይታወቃል። የ100 ሜትር ሯጮች፣ የአጭር ርቀት ሯጮች አጠቃላይ
ፊትነስ ላይ ነው የሚሰሩት። ጥንካሬያቸው ያለው ጡንቻቸው ላይ ስለሆነ ጡንቻ ማዳበር ላይ ነው ትኩረታቸው የነበረው። በዚህም ምክንያት ግዙፍ ሰውነት ሊኖራቸው ይችላል። የ100 ሜትር ሯጭ የሚመስሉ ተጫዋቾች ብዙ ለምሳሌ የትላንቱ የፉልሃሙ አዳም አንዱ ነው። ልክ እንደ አዳም አይነት ሌሎች ተጫዋቾችም ይጠቀሳሉ። ግዙፍ ምንድነው ይሄ? ሩጫን፣ ጥንካሬን፣ ኳስ ለማስጣል መቆየት፣ ረጅም ደቂቃ ሜዳ ውስጥ መቆየትን፣ አጂሊቲን፣ ኢንዱራንስን ከመጠን በላይ ከመፈለግና የአሰልጣኞች ኳስን ከውበትና ከአዝናኝነቱ ባለፈ ውጤት ላይ ብቻ መሰረት በማድረግ ውጤት ማግኘት ብቻ በቃ ውጤት ማን ያስገኝልኝ፣ ማን ተከላክሎ ኳሱን ያስቆመዋል፣ ኳሱን ጠልዞ ያስቆመዋል፣ ከተከላካዩ ላይ ማን ነው በጉልበት ገፍትሮ የሚቀማው አይነት ጨዋታ ማን ነው የሚያጨናግፍልኝ፣ ማን ነው ቶሎ በፍጥነት ሄዶ በሩጫ ማለት ነው በመልሶ ማጥቃት ማን ነው በፍጥነት ጎሉ ጋር የሚደርስልኝ። እንዴት ኳሱን ይዞ ሄደው እኮ አይደለም ኳሱን ጠልዞት የሚሆን በፍጥነት ማን መሄድ ይችላል። አትሌቲክ የሆነ ብቃት ላይ መሰረታዊ የስፖርት ጥንካሬዎች ላይ ያተኮረ ሆናል። ይሄ ውጤትን ከመፈለግ አንጻር ነው። ነገር ግን እግር ኳስን አበላሽቶታል ተብሎ ይታሰባል። አሰልጣኞች ከፍተኛ የሆነ እውቀቱም እየበዛ ስለሆነ ከፍተኛ ፉክክርም እየበዛ ነው ያለው። ቀመሮችም እየተቀያየሩ ነው። ዘመኑ እዚህ ደረጃ ላይ ደርሷል። እውነት ድሮ የምናያቸውን ውብ እግር ኳሶች አሁን እያየን ነው ማለት አይቻልም። አስቸጋሪ ነው። አርሰናል እኮ አንዱ ምልክት ነው። ማንኛውም ተጫዋች ከአርሰናል ጋር ሲጋጠም 11 አጥር የሆኑ ተጫዋቾችን ጎል አሰልፈው ነው። በዚህ ምክንያት አርሰናል ሊሰጠን የሚችለውን ያንን የእግር ኳስ እምቅ አቅም ገና ያልታየ አቅም ማውጣት አቅቶታል ከሚሉት ባይነ ገና ነው። አርሰናል ከዚህ በላይ አቅም ማውጣት ይችል ነበር። በተለይ በዚህ አመት እና ባለፈው አመት በዚህ አመትማ ይበልጥ። ነገር ግን ተጫዋቾች ተጋጣሚዎች ከፍተኛውን የዲፌንሲቭ ስትራቴጂ ስለሚያመጡ ቦሪንግ እየሆነ ነው ነገር እየራሱ። በዚህ ጨዋታ የሚታወቁት ሆዜ ሞሪኒዮ ነበሩ። ወደ ጉዳያችን ስንመለስ ከባርሴሎና ጋር ታዲያ አርሰናል ምን ያመሳስለዋል ካላችሁ፣ አርሰናል እንደ ባርሴሎናው ቡድን ሁሉ ባርሴሎና ስንል ደግሞ የፔፕ ጋርዲዮላው ባርሴሎና ከ2008 እስከ 2012 የነበረው በተለይም ከ2010 በኋላ የነበረው ባርሴሎና በዓለማችን ላይ ምርጡ የምንጊዜው ምርጥ ክለብ ቡድን ተብሎ ይታሰባል በብዙዎች ዘንድ። ድንቅ የሆነ ጨዋታን ከውጤት ጋር የሰጠን ቡድን ነው። ድንቅ የሆነ ጨዋታን ከውጤት ጋር የነ ሜሲ ፕራይም ነበረ። ተከታታይ 4 ባሎንዶር የበላበት የነ ዣቪ የነ ኢኔሽታ በቃ እግር ኳስ ማለት ያ ቡድን ነው ተብሎ ይታሰባል። የባርሴሎናው የፔፕ ጋርዲዮላው ባርሴሎና እንደሚታወቀው ምንም ያክል ክለቦችን በትላልቅ ውጤት የሚያሸንፍ ቢሆን 8-0 ያሸንፋል። ማድሪድን 5-0 ያሸንፋል። በእንደዚህ አይነት ውብ እግር ኳስን እየሰጠን ከስኬት ጋር ይሰጠን ቢሆንም ነገር ግን ከዋንጫ አንጻር ካየነው ግን ለምሳሌ ሻምፒዮንስ ሊግ 2 ጊዜ ኖካውቶን አንዴ በቼልሲ ወጥተዋል። በድጋሚ ደግሞ በኢንተርም እንደዚሁ ገና ፋይናል ሳይደርሱ ወጥተዋል በሴሚ ፋይናል ላይ። ከዛም በኋላ እንደዚሁ የፔፕ ጋርዲዮላ ቡድን ግን እንደ ቡድን ምን አይነት ነበር? ምርጥ የሚባል የዓለም ምርጥ ቡድን ነው። ስኬትስ ሞሪኒዮ ሻምፒዮንስ ሊግን አነሳበት፣ ጥሎት አለፈ። ቼልሲ ጥሎት አለፈ። የትኛው ቼልሲ? በምክትል አሰልጣኝ የሚመራው ቼልሲ። ኦኬ እንደዚህ ከሆነ ውጤትን መሰረት ያደረጉ አሰልጣኞች ምንም እንኳን ኳሳቸው ባይማርክ ውጤትን ለማግኘት የሚጥሩ አሰልጣኞች ስኬታማ ይሆናሉ መንገዳቸውን ከተከተሉ። ነገር ግን ከአርሰናል ጋር እንዴት ይያያዛል ካላችሁኝ፣ አርሰናልም እንደዚሁ ነው። አርሰናል እንደ እንቅስቃሴ ሁሌም ቆንጆ እንቅስቃሴ ነው የሚያደርገው።
እውነት ለመናገር በእውነት ኳስን መሰረት ያደረገ ተጋጣሚ አርሰናልን ሲገጥመው ኳስን የዛኔ ነው የምናየው። አድማጮቻችን በእርግጠኝነት ነው የምነግራችሁ፣ አስተውላችሁ ከሆነ የትኛውን ቡድን ከአርሰናል ጋር ሲጫወት ፍሪ ሆኖ ኳስን መሰረት አድርጎ ለማጥቃት አርሰናል ላይ ጎል ለማግባት የሚጫወት ቡድን አርሰናልን ቢገጥመው አርሰናል በጣም ድንቅ የሆነ ጨዋታን አሳይቶን ያሸንፈዋል። ለምሳሌ ማንቸስተር ሲቲ እኮ አንዱ ምስክር ነው። ማንቸስተር ሲቲ ከአርሰናል ጋር ሲጫወት ዲፌንሲቭ ስትራቴጂ ይዞ አልገባም። ገና ከመጀመሪያው ጀምሮ አርሰናል ኳሱን ተቆጣጥሮት ነበር። መጨረሻ ላይ ውጤቱ ሲጠናቀቅ 5 ገብቶበት አልቋል። ምን ጊዜም ቢሆን ከአርሰናል ጋር መጋጠም ከባድ የሚያደርገው ለዚህ ነው። ስለዚህ አርሰናልን ሲገጥሙ ክለቦች ምን ይጠቀማሉ? አይ አጥሬን ጠበቅ ሞክሮ ሲዝል ድንገት የሆነች ክፍተት ሲፈጥር ተጫዋቾችም ሲዘናጉ ጠብቆ በካውንተር አታክ ጎል ለማግባት ነው ጥረት የሚያደርጉት። እንዳልኳችሁ በእንግሊዝ ፕሪሚየር ሊግ ውስጥ ትልቅ ክለብ መሆኑን ቅድም አሳይቻችኋለሁ። የትኛውም ቡድን ከአርሰናል ጋር ሲጫወት መከላከልን ይመርጣል። ኦኬ፣ ይሄ አንድ የትልቅነት ነጥብ ነው፣ ይፈራል። ከባርሳ ጋር ምን ያገናኘዋል ታዲያ? ባርሴሎናም የዛን ጊዜ እንደዚሁ ነበር። የትኛውም ቡድን ከባርሴሎና ጋር ሲጫወት ዲፌንሲቭ መካኒዝም ይጠቀማል ለማሸነፍ ከፈለገ ማለት ነው። አይ አልጠቀምም ጨዋታን መሰረት አድርጌ ይጫወታለሁ ካለስ ይሸነፋል። እንደ ሪያል ማድሪድ። ጆዜ ሞሪኒዮ በሪያል ማድሪድ ቆይታቸው በባርሴሎና ይህንን የቀመሱ አሰልጣኝ ናቸው። ባርሴሎና በተደጋጋሚ ጊዜ አሸንፏቸዋል፣ አልቻሉም። እሳቸውም ያንን ቡድን መርታት አልቻሉም። እሳቸውም ተጫዋቾቻቸውም ከፍተኛ የሆነ የስነ ልቦና መጎዳት ውስጥ እንደነበሩ ይታወቃል። ሪያል ማድሪድ ትልቅ ክለብ ሆኖ በዚህን ያክል በዛ ዘመን እንደተዋረዱ በባርሴሎና ሆኖ ያቅበታል ተብሎ አይታሰብም። ተመሳሳዩ ሆዜ ሞሪኒዮ ሪያል ማድሪድን ይዘው ባርሴሎናን መርታት ያቃታቸው ሞሪኒዮ ጣሊያን ከገቡ በኋላ ጣሊያን በነበሩበት ጊዜ ግን ባርሴሎናን አሸንፈውት ነበረ። የሻምፒዮንስ ሊግ ሴሚ ፋይናል ላይ ባርሴሎና ኖክአውት አድርገውታል፣ አስወጥተውታል። ባርሴሎናን ሲያስወጡት ግን ጨዋታን መሰረት ያደረገ እንቅስቃሴ አድርገው አልነበረም። ኢንተር ሚላን ጥሩ ክለብ ነበር እንደ ክለብ። ባየር ሙኒክን አሸንፎ ሻምፒዮንስ ሊግን የበላ ክለብ ነው እንደሚታወቀው 2010 ላይ ከባርሳ ጋር በነበራቸው ግጥሚያ ሙሉ በሙሉ አጥራቸውን መዝጋት ላይ ነው ትኩረት ያደረጉት። እሳቸው በዚያ ጨዋታ ቢታወቁም ግን የዛን ጊዜ ግን ስፔሻል በሆነ መንገድ ባርሴሎና ምንም አይነት መፈናፈኛ ማግኘት አልቻለም ነበር። ያ ድንቅ ስብስብ ከባርሴሎና አልፎ ስፔን ብሔራዊ ቡድን ላይ ተጽዕኖ መፍጠር የቻለ ቡድን፣ የዓለማችን የምንጊዜ ምርጡ ክለብ የሚባለው ቡድን ምንም መፍጠር አቅቶት፣ ለምን? አጥሩ ዘጉት። አጥር በሚዘጋበት ጊዜ አይደለም አርሰናል የዓለማችን ምርጡ ክለብ የተባለው እነ ሜሲን የያዘው እነ ኢኔስታን የያዘው ቡድን እንኳን ይቸገራል ማለት ነው። አርሰናል እንደዚህ አይነት ፈተና ነው የገጠመው። በእርግጥ ባርሳ በሻምፒዮንስ ሊግ ነው እንደዚህ አይነት ፈተና የገጠመው። ደግሞ ያኔ መከላከል እንደ አማራጭ የማይወሰድበት ዘመን፣ ያን ያህል እንዳሁኑ ጠንከር ያላለበት ዘመን፣ የታክቲክ ጦርነት እንዳሁኑ ባልነበረበት ዘመን፣ ማንኛውም ቡድን ጨዋታ ላይ መሰረት ያደረገ ጨዋታን በሚከተልበት ዘመን ስለነበረ በስፔን ላሊጋ ውስጥ ያን ያህል ችግር አይገጥመውም ባርሴሎና። ስለዚህ ሰክሰስፉል ነው። ላሊጋውን በቀላሉ ነው የሚያነሳው። ሻምፒዮንስ ሊግ ስንመጣ ግን ይህንን የመከላከል ስትራቴጂ ዩኒክ በሆነ መንገድ ይጠቀሙበታል ተብሎ ስፔሻል በሆነ መንገድ ስም የሚሰጣቸው እኛ አሰልጣኝ ወይም ደግሞ የዚህ ነገር ስፔሻላይዝ ያደረጉ ኤክስፐርት፣ የመከላከል ኤክስፐርት የሆኑትን ሞሪኒዮ ከዚህ በፊት በቼልሲ ዋንጫ 2 ጊዜ አሳክቷል በዚህ ቴክኒክ።
ደስ የማይል እግር ኳስ ፍልስፍና ይዞ መጥቷል የሚባሉት የዚህ የዲፌንሲቭ ሜካኒዝም የእግር ኳስ ሊቅ የሆኑት ሞሪኒዮ ጋር ተጋጠመ። ደረሰው ባርሴሎና ያ ኃያሉ ባርሴሎና ማንም በፊቱ የማይቆመው ባርሴሎና ምንም ማድረግ ሳይችል ሲቀር እኔ ጨዋታውን አስታውሰዋለሁ። ምንም ማድረግ ሳይችል ሲቀር ትዝ ይለናል። ኢንተር ሚላን በቃ አስወጣው ከውድድሩ። ኢቶ እንኳን በካውንተር አታክ ብቻውን ሄዶ ኳስ የሚቀበለው ሰው እስኪያጣ ኳሱን ገፍቶ ሄዶ አቀብለውት የሚቀበለው ሰው አጥቶ ብቻውን ያን ያህል ተጫዋቾች ያን ያህል ነበር ኋላ ጎላቸው ጋር የነበሩት። ኋላ ማንም ጎሉን ለቆ ባርሴሎና ለመዳፈር የሚወጣ የለም ነበር። ዝግ ታክቲክ ነው። ሰርቶላቸዋል። ውጤት አስገኝቶላቸዋል። አዎ፣ ነገር ግን ባርሴሎና የዓለም ምርጥ ከመባል ግን አላገደውም አሁን። ለዛ ነው አርሴናል በእንደዚህ አይነት ፈተና ውስጥ ነው ያለው። አርሰናልን ሰዎች የሚረዱበት መንገድ መቀየር አለበት። በላቀ ሁኔታ መታየት አለበት። ነገሮች ሲተነተኑ የላቀ እይታ ያስፈልጋል። ሌላ ዳይሜንሽን ማየት አለብን። አርሰናል እየተቸገረ ያለው ለዚህ ነው። እና አርሰናል የዓለም ምርጥ ከመባል ያግደዋል ወይ? ለምን ያግደዋል? ባርሴሎናን ካላገደው ለምን እሱን ያግደዋል? ምክንያቱም ተመሳሳይ የሆነ ተጋጣሚ እየገጠመ ነው። ምን ማለት ነው? ክሬዲት እየሰጠው ነው። አንችለውም ነው። ዲፌንሲቭ ሜካኒዝም ይዞ መጥቷል ማለት አንችለውም ነው። ተመሳሳይ ሜካኒዝም ይዘውበት እየመጡ ሙሉ ፕሪሚየር ሊጉን ካያችሁ እንደዛ ነው። ከአርሰናል ጋር ሲጫወቱ መከላከል ብቻ ነው። ደግሞ ይሄ ዘመን ደግሞ መከላከልን መሰረት ያደረገ ጨዋታ እየተለመደ ይመጣበት ያለ ጊዜ ነው። የታክቲክ ጦርነት ነው። ቅድም እንዳልኳችሁ አትሌቲክ የሆነ ነገር ላይ ትኩረት ይደረጋል። የጨዋታ ፍልስፍና ፉትቦል ላይ ትኩረት አይደረግም። ውጤትን መሰረት ያደረገ ነው። ሁሉም ነገር ካልኩሌሽን ነው፣ በቃ ቢዝነስ። ስለዚህ ስለ እግር ኳስ ስለመጫወት ሳይሆን የሚታሰበው እንዴት ማቆም እንዳለባቸው ነው። አርሰናልን ባርሴሎና ያኔ የገጠመው ለቻምፒየንስ ሊግ እሱ ሞሪኒዮ ስለሆኑ ያን ቴክኒክ ተጠቀሙ። ብዙ አልገጠመውም። በገጠመው ሰዓት ግን ተሸነፈ። አርሰናል ግን ሲዝኑን ሙሉ እንደዚህ ነው እየገጠመ ያለው። ተመልከቱ፣ ቻምፒየንስ ሊግ ላይ ሲወጣ አርሰናል ኳስን የሚጫወት ቡድን ሲያገኝ እንዴት አድርገው እንደሚያሸንፍ ተመልከቱ። ፔሲጂ እንዴት አድርገው እንዳሸነፈው ከሙኒክ ጋር ራሱ አቻ ነው የወጣው ባያሸንፍም፣ ነገር ግን ማሸነፍ ይገባው ነበር። ፔሲቪን እንዴት እንዳስወጣው ሁለተኛ ሆኖ ነው የጨረሰው በቻምፒየንስ ሊግ። ጨዋታን የሚጫወት ቡድን መሰረት ያደረገ ቡድን ሲጫወት አርሰናል በፍጹም ሊቋቋም አይችልም። ለዚያውም ወሳኝ ተጫዋቾቹ በሌሉበትና በጉዳት ገብርኤል ጄሱስ እንዲሁ ወጣ ገባ በሚልበት 9 ቁጥር ክሊር የሆነ 9 ቁጥር በሌለበት በእንደዚህ አይነት ሁኔታ ውስጥ ነው። ስለዚህ አርሰናል ምርጥ ነው እንድንለው የሚያደርገው አንዱ ይሄ ነው። ተመሳሳይ ናቸው። ሁለቱም በጨዋታቸው ይታወቃሉ። ሁለቱም ውብ የሆነ እግር ኳስ ይሰጡናል። ሁለቱንም በጨዋታ መብለጥ አይቻልም። ሁለቱም ደግሞ ተጋጣሚዎቻቸው እነሱን የሚስሉበት መንገድ አንዱ ስለ ምርጥነታቸው ይመሰክርልናል። ቅንጦት ወይም ደግሞ ቅብጠት ወይም ደግሞ የሚያስቅ ነገር አይደለም ባርሴሎናን ከአርሰናል አሁን ካለው አርሰናል ጋር ማገናኘት ማለት ነው። አሁን በነገርኳችሁ ምክንያት አሁን በቂ ምክንያት ዘርዝር ያለው ነው። አተኩረን ካየነው አስተውለን ካየነው ተመሳሳይ ችግር ነው እየገጠመ ያለው። ባርሴሎና ጥቂት ተፈተነበት፣ አርሰናል አመቱን ሙሉ ይፈተንበታል በፕሪሚየር ሊጉ። ሁሉም ክለብ ባርሴሎና በእንደዚህ አይነት መንገድ ገጥሞት ቢሆን ኖሮ ባርሴሎና ውጤታማ አይሆንም ነበር። ያንን ውብ ኳስም ልናይ አንችልም። በአመቱ እኮ ደግሞታል እኮ ቼልሲ ከቼልሲ ጋር እንደዚሁ በሻምፒዮንስ ሊግ ተገናኝቶ ቼልሲ ጠቅጠቅ አድርጎ ተከላክሎ አስወጣው። በመጀመሪያው ጨዋታ ጥሩ ጎል ስለነበረው ቼልሲ በሁለተኛው ጨዋታ በሜዳው ባርሴሎናን በገጠመበት ጊዜ ቼልሲ አጥሩን ዘግቶ ነው ሲጫወት የነበረው። ምንም መፍጠር አልተቻለም። ሜሲ ምንም መፍጠር አልቻለም። ኔኔሽታ ምንም መፍጠር አልቻሉም። በአጠቃላይ ጨዋታው በቼልሲ ቡድኖቹን እንደ አጥር ጎሉ አካባቢ በማኖር ጨዋታውን ማሸነፍ። ቶሬዝ መጨረሻ ላይ የመጨረሻውን ጎል እንዴት ማለት የባርሳ ተጫዋቾች ሁሉ እነሱ ሜዳ ላይ ሆነው ቶሬዝ እንደውም ብቻውን ነው። ድንገት ነው ያቺን አጋጣሚ ተጠቅሞ በረኛው ያቀበለ። ምን ያህል የግማሽ ሜዳ ላይ ነው ሲጫወቱ የነበረው የሚያስብል ነበር እኮ።
ዲስ ማች ነው ተሸነፈ። ያ ምርጥ ቡድን በእንደዚህ አይነት መንገድ ተሸንፏል። ምርጥ የዓለም ምርጥ የተባለው የምንጊዜው ምርጥ ክለብ የተባለው ቡድን በእንደዚህ አይነት መንገድ ሲሆን ግን ይሸነፋል። አርሰናልም አይ ምርጥ አይደለም ልንለው አንችልም። ተመሳሳይ እኮ ቻሌንጅ እየገጠመው ነው እንደ ባርሴሎና። ያንን ምርጥ ቡድን የገጠመው ቻሌንጅ አሁንም እየገጠመው ነው። ለዛ ነው አርሰናል እየተቸገረ ያለው እንጂ እድል ቢሰጠው ተጫዋች ቡድኖች በቀላሉ እሱን ለምሳሌ ከዌስትሃም ጋር በኖሮ ጨዋታ እንደዚህ ዌስትሃም ዘጋ ጥሩ ድንገት የሆነ ስህተት በ90 ደቂቃ ውስጥ አይታጣም። ያንን ስህተት ተጠቅሞ በካውንተር አታክ ጎል አገባበት። ከዛ ዘጋ አልቻለም፣ አቃተው። 9 ቁጥር የለውም ይሄ ቡድን። እንግዲህ አስቡት ባርሴሎና በዛን ጊዜ የ9 ቁጥር ተጫዋች አለው። ዴቪድ ቪላ እንደ 9 ቁጥር ነው። ኳስ የማግባት አቅሙ በጣም ከባድ ነው፣ ወይም ደግሞ ድንቅ ነው የሚባል ነው። በቃ ዴቪድ ቪላ እኔ እንደ ክሪድ 9 ቁጥር ነው ማየው። በጣም ሻርፕ ነው፣ በጣም ጎበዝ ተጫዋች ነው ዴቪድ ቪላ ነበረው። በዚህ የተሻለ ነበር ባርሴሎና። ቻንስ ክሬት በማድረግ በኩል ግን እነ ሳካ አሉለት። ሜሲን ከሳካ ጋር ማነጻጸሪ ሳይሆን ግን ሳካን የመሰለ ወርልድ ክላስ ፕሌየር አለ። አሁንም የጎል መጠኑ ምንም እንኳን ከሱ ጋር ባይገናኝም ድንቅ የሆኑ የሴንትራል ሚድ እነ ቶማስ ፓርቴ በዓለማችን ላይ ያሉ ከሚባሉ 6 ቁጥሮች ውስጥ አንዱ መሆን የሚችል ነው አሉት። ጥሩ ተከላካዮች አሉት። ጉዳት ግን በመፈራረቅ አግዶታል። ሁለተኛ ደግሞ እነዚህ ቻሌንጅ ገጥሞታል በቃ እንጂ በቀላሉ ኳስን መሰረት አድርጎ የሚጫወት ቡድን ቢመጣ አርሰናል በዚህን ያክል የሚፈተን አይመስለኝም። የበልጥ ጥሩ ማራኪ ጨዋታን ያሳየን ነበር። ችግሩ 9 ቁጥር ብቻ ነው ብዬ ነው ማስበው። አሁንም እኔ ያ ይመስለኛል። እድል አልተሰጠውም። ተቀናቃኞቹ ነቅተውበታል። ወይም ደግሞ ዘመኑ ጥሩ ዘመን ላይ አይደለም ለአርሰናል አጫወት የሚሆን ዘመን ላይ አይደለም። በዛ ምክንያት ይመስለኛል እንጂ በመሀል ሜዳ ላይ ኳስን የሚቆጣጠርበት መንገድ፣ ከተጋጣሚ ላይ ኳስን በፍጥነት የሚነጥቅበት መንገድ፣ ወደ ራሱ ኳስን የሚያደራጅበት መንገድ፣ በፍጥነት ከማጥቃት ወደ መከላከል የሚቀየርበት መንገድ፣ ሜዳውን ከመከላከል ደግሞ ወደ ማጥቃት የሚቀየርበት መንገድ የአርሰናል በጣም የተደራጀ ቡድን ነው። ብዙ ተጫዋቾች መስክረውለታል። የተደራጀ ቡድን ነው። ሚኬል አርቴታ ይህ የትኛው ክለብ ነው እንደኛ የሚጫወት አይታችኋል? ተሸንፎ ወጣ በኋላ ምንም እንኳን ቢሸነፉ ነጥብ ቢጥሉ እንደኛ እኮ የሚጫወት ክለብ የለም። ተመልከቱ እንዴት አድርገን እንደምንጫወት። አንዳንዴ ቻንስ ያስፈልጋል። እውነት እኮ ነው። አንዳንዴ ቻንስ ማጣት አለ። አንዳንዴ ደግሞ ቅድም የገለጽኩላችሁ ችግሮች እየገጠሙት ነው። ስለዚህ ባርሳን ቼልሲ ካስወጣው፣ ኢንተር ካስወጣው የቱን ያን ድንቅ ክለብ ሪያል ማድሪድ የሚያክልን ክለብ 5-0 የሚያሸንፍ 5-1 የሚያሸንፍ 8-0 ክለቦችን እያገኘ የሚያሸንፍ ማን ያቆመዋል ተብሎ የሚባለው ባርሴሎና እንኳን በተከታታይ ሻምፒዮንስ ሊግ ማንሳት የሚገባው ቡድን ነው፣ ግን አላነሳም። ለምን? እንደዚህ አይነት ቴክኒካል የሆኑ ቡድኖች በዛ ጊዜ ገጥመውት በእንደዚህ አይነት ቴክኒክ ብቻ ነው ያቆሙት። አርሰናልም በእንደዚህ አይነት ቴክኒክ ብቻ ነው ማቆም የተቻለው። አሁንም የምፈራው እኔ እንደዚህ ነው። ሁሉም ክለቦች እንደዚህ የሚገጥሙት ከሆነ የአርሰናል የእግር ኳስ ውበት ሳይታይ እንደ ተራ ክለብ ሊያስቆጥረው ይችላል ሁሌ ስለሚሸነፍ እና ለአርሰናል የመጣበት ፈተና ይሄ ነው። ኳስን መሰረት የሚያደርግ ቡድን ስለሆነ አርሰናል ላይ ፈተና መጥቶበታል የምንለው በዚህ ምክንያት ነው። እንደ ሌሎች ክለቦች አይደለም ተጋጣሚዎች የሚቀርቡት። በዚያ ምክንያት ይህንን ልንል እንችላለን ማለት ነው። የትኛውም ክለብ ይህን መካኒዝም ማለፍ አይችልም ምርጥ የተባለ። ለዚህ ነው እግር ኳስ እየተበላሸ ነው። ሁሉም ክለብ እንደዚህ ትናንሽ ክለቦች በቃ እንደዚህ ይህንን አማራጭ የሚጠቀሙ ከሆነ አጥሩን እየዘጋ ማሸነፍ የሚፈልግ ከሆነ ሁሉም እግር ኳስ የሚባለው ነገር ወደ ሌላ የስፖርት አይነት ሊቀየሩሉ ይችላል። በዚህ ከቀጠለ ኳስ ነው ምንድነው ይሄ? አዎ በቃ መጠበቅ፣ ግብ ክልልን መጠበቅ እንጂ ጨዋታ የሌለበት የራሱ ፍልስፍና የሌለበት የተለያዩ ቴክኒኮችን እየተጠቀሙ ጨዋታን ማድረግ ሳይሆን መጠበቅ አጥር ብቻ ከሆነ በርግጥ ቴክኒክ ነው። ይሄም ግን ውጤትን መሰረት ብቻ ያደረገ ከሆነ እግር ኳስ ይበላሻል ተብሎ ይታሰባል። የአርሰናልን ጉዳይ እንግዲህ ከባርሴሎና ጋር ያነሳውላችሁ በዚህ ምክንያት ነው። በዚህ ልክ እንዲታይ ነው። አርሰናል የእንግሊዙ ምርጥ ክለብ እንደሆነ እንዲታወቅ ያስፈልጋል። በእኔ እይታ በተሻለ እይታ
የእንግሊዙ ምርጥ ክለብ ነው አርሰናል። ተጫዋቾች መስክረውለታል፣ ተከላካዮች መስክረውለታል። ቅድም ብላልኳችሁ የኖቲንጋም ፎረስቱ ተከላካይ ራሱ መስክሮለታል። ምርጡ ክለብ እሱ ነው። ከባዱ ተጋጣሚ እሱ ነው። በእንግሊዝ ግን ውጤት የለውም። ባርሴሎና የምንጊዜው ምርጥ ነበር። በዓለማችን ላይ የምንጊዜው ምርጡ ክለብ ነበረ። እንደሱ አይነት ከባድ ተጋጣሚ የለም። እንደሱ አይነት ውብ እግር ኳስ የሚጫወት የለም። ውጤት ግን አጥቷል። ሻምፒዮንስ ሊግን በተከታታይ አላነሳም። በኢንተር ወጥቷል፣ በቼልሲ ወጥቷል፣ አላነሳም። ምርጥነቱ ግን አላስቀረውም። ለምን? አርሰናልንም ባርሴሎናንም እየገጠማቸው ያለው ቻሌንጅ ተመሳሳይ ነው። ይህ ሁለቱንም ያገናኛቸዋል ብዬ አስባለሁ። በዚህ መንገድ አይቼዋለሁ። እናንተ እንዴት አያችሁት? ተመልካቾቻችን ጥሟችኋል? ግልጽ ነው ወይስ አትስማሙም ከዚህ ሀሳብ ጋር? በንጹህ ልብና ከድጋፍ ስሜት በወጣ ስሜት ሆናችሁ የትኛውም ክለብ ደጋፊ ብትሆኑ ግን ከዚህ አንጻር ካያችሁት በእውነት የአርሰናል ምርጥነት ከዚህ አንጻር ካያችሁት እውነት ምርጥ ነው ማለት ትችላላችሁ። በውጤት ማጣቱ ምክንያት አይገመትም። ውጤት ማጣት የአንድን ቡድን ምርጥ አለመሆን አያስገምትም ቻሌንጁ። ምክንያቱም ባርሳንም ምርጥ እያልነው ስለሆነ ውጤት እያጣ። እንግዲህ ውድ ቤተሰቦቻችን ከኛ ጋር ስለነበራችሁ በጣም እጅግ አድርገን እናመሰግናለን። ከዚህም በኋላ አብራችሁ እንደምትሆኑና ቤተሰብ እንደምትሆኑ እግር ኳስን በላቀና በተሻለ እይታ ዳይሜንሽን ከናንተ ጋር የምናወራ ይሆናል። ሁላችሁንም እጅግ እናመሰግናለን። ቤተሰብ ለመሆን ሰብስክራይብ አድርጉ፣ ላይክ እና ሼር ማድረግም እንዳይረሳ። ይህ የእናንተው የእግር ኳስ ሲተነተን ፉትቦል አናላይሲስ ቻናላችን። መልካም ቆይታ ይሁንላችሁ።